አይሾ ስፒድ ሙስሊም ነው ወይ? ይሄን ጥያቄ ልመልስላችሁ። ከዛ በፊት ግን ይሄንን ቪዲዮ ተመልከቱልኝ። ዛሬ በአዲስ አበባ ጎዳናዎች ላይ ሲያደርጉ የነበረው ነገር ነው። እስኪ አድምጠነው እንመለስ። ሰላም አለይኩም። Oh, Chinese speak Arabic here. كفالي. They don't speak. Salam alaikum. Salam alaikum. Salam alaikum. Salam alaikum. ወአለይኩም አይሾ ስፒድ እስልምናን ተቀብሏል ሙስሊም ነው የሚሉ ኮሜንቶችን ዛሬ በብዛት ተመለከትኩኝ። እንግዲህ ሀገራችን ላይ በሚገኙ በኢትዮጵያውያን ግለሰቦች መካከል ሙስሊም ነው አይደለም ምናምን የሚሉ ነገሮች ላይ ክርክሮችን ወይም ደግሞ እንትኖችን ተመለከትኩኝ ማለት ነው። ታዲያ አይሾ ስፒድ እምነቱ ምንድነው የሚለውን ልንገራችሁ። አይሾ ስፒድ እንግዲህ 22 ላይ ኳታር ዓለም ዋንጫ ወቅት ማለት ነው ወደ ኳታር ሄዶ ነበር። ታዲያ እዛም በነበረው ቆይታ ላይ ሰላት ሲሰግድ ታይቶ ነበር። ይሄንንም ተከትሎ ነበር አይሾ ስፒድ እስልምናን ተቀብሏል የሚል ዘገባዎች በሰፊው ሲሰራጩ የነበሩት ማለት ነው። ታዲያ ይሄንን ነገር ጎግል ለማድረግ ስሞክር እንግዲህ አይሾ ስፒድ ወይም ደግሞ ትክክለኛው ስሙ ዳረን ዋትኪንስ ማለት ነው። ይሄ አሜሪካዊ ዩቲዩበር ምንድነው መነሻው ክርስቲያን እንደሆነ ነው የተነገረው። ነገር ግን አሁን ያለበት ነገር ፐብሊክሊ ወይም ደግሞ ኦፊሻል በሆነ መልኩ የትኛው እምነት ተከታይ እንደሆነ አይታወቅም። ታዲያ እሱ በሚያደርጋቸው ጉብኝቶች ወቅት ላይ ሁሉንም እምነቶች አንድ ላይ ለማስኬድ ይሞክራል። ማለትም ሁሉንም ለማክበር ወይም ደግሞ አስተሳስሮ ለመሄድ ማለት ነው እና በይፋ ምን እምነት እንደሚከተል እንግዲህ የታወቀ ነገር የለም። ታዲያ ከዚህ ጋር በተገናኘ ዛሬ ቤተ እምነቶችን ማለት ቤተ እምነት ጎብኝቶ ነበር፣ የክርስቲያን ቤተ እምነት። ታዲያ መስጊድም ይጎብኝ የሚል ነገሮችን ተመለከትኩኝ። እስኪ ሀሳባችሁን አጋሩኝ። እኔ በግሌ ግን ልጁ የሚታወቅበት አደብ ማለት ስርዓት ባለው መልኩ ስላልሆነ መስጊድ ላይ የማይሆን ነገር ሊያደርግ ይችላልና እኔ በፍጹም የነገር እንዲሆን አልደግፍም። ምንም እንኳን ገጽታ ግንባታ ላይ የሚያሳየው ነገር እንደ ሀገር ቢኖርም ትክክለኛ አደብ በሌለው መልኩ ከሚሆን ቢቀር ይሻላል ብዬ ነው እኔ በግሌ የማምነው። የአዶናይን ፎቶ ያመጣሁላችሁ የምር ነው የምላችሁ ለወንድሙ ወይም ደግሞ ለተመለከታችሁ አይሾ ስፒድ ኢትዮጵያ እንዲያልፍለትና ጥሩ ሌቭል ላይ እንዲደርስ የሚያደርገው ልፋት የግል እንትኑን ኢጎውን ሁላ እንትን ኢጎ የሚባል ነገር ሳይኖርበት ራሱን ዝቅ አድርጎ ውሻ ሲደረጉልኝ ነው እንትን ላይ ተመልክቻለሁ። ፎቶ እንኳን እንዳይነሳ ማለት ነውና በዛ ሌቭል ራሱን ዝቅ አድርጎ ለወንድሙ ያሳየው ነገር የምር ተመችቶኛል ማለት ነው። በቃ እንደዚህ ነው ሰውነት ብዬ ማምን ነው ማለት ነውና ሀሳባችሁን እስኪ በአዶናይም ጉዳይ ይሁን በአይሾ ስፒድ በአጠቃላይ ነገር ሀሳባችሁን አጋሩኝ። እንግዲህ ይሄን ላድርሳችሁ ብዬ ነው። አይሾ ስፒድ እምነት በተመለከተ ምንም ኦፊሻል ነገር የለም። የተወራውም ነገር የተነገረውም የነገርኳችሁ ነው ማለት ነው። ይሄን ላጋራችሁ ብዬ ነው። ሰላም አለይኩም፣ ይመቻችሁ።